የህወሓት አዲሱ የፖለቲካ ሴራም። ሰላም የዚህ ቻናል ቤተሰቦች፣ ህወሓት ከተፈጠረበት ከዕለተ ጽንሱ ጀምሮ ባለፉት 50 ዓመታት ውስጥ በፈጸማቸው የሴራ ፖለቲካዎች ሰይጣንን የሚያስንቅ አጸያፊ ታሪክ እንዳለው የሚታወቅ ነው። የማሰቃያ ወንበሩን ሲያጣ በመቀሌ መሽጎ መከላከያን በተኛበት በመምታት የከፈተው ጦርነት በትግራይ ህዝብ ላይ እጅግ ከባድ ውድመት አምጥቷል። ወደ አስመራም ሮኬቶችን በመተኮስ ሻዕቢያን ወደ ጦርነቱ በመጋበዝ የትግራይ ህዝብ በሻዕቢያ ወታደሮች ከፍተኛ ወንጀል እንዲደርስባቸው አድርጓል። ዛሬም ድረስ ህዝቡ ሰላም እንዳያገኝ ሆን ብሎ ከሻዕቢያ፣ ከፋኖ፣ ከኦነግ ሸኔ ጋር ጥምረት ፈጥሬያለሁ እያለ ሲያወራ የከረመው ይህ ቡድን የአብዛኛውን የህዝብ ቀልብ ለመግዛት ሲጥር ቆይቷል። ይሁን እንጂ የዚህ ሐሰተኛ ሴራ እውነት በቅርቡ ግልጽ ሆነዋል። ሰሞኑን በሞንጆሪኖ በኩል ይፋ እንደወጣው ህወሓት ከፋኖና ከኦነግ ሸኔ ጋር የሚያደርገው ግንኙነት ጥምረት ሳይሆን እነዚህን ኃይሎች በመጀመሪያ ከመንግስት ጋር በሚያደርገው ጦርነት እንደ ጥይት ማብረጃ ለመጠቀም ነው። የመጨረሻው እቅዱ ግን ከነዚህ ኃይሎች ጋር ራሱ ተዋግቶ በማጥፋት ብቻውን በክልሉና በሀገሪቱ ፈላጭ ቆራጭ ሆኖ ለመቀመጥ ነው። ይህ የሴራ አሰራር ህወሓት ለፋኖና ለሸኔ ታጣቂዎች ያለው እውነተኛ አመለካከት ምን ያህል አደገኛና የጠላትነት አስተሳሰብ ላይ የተመሰረተ እንደሆነ በግልጽ አሳይቷል። ታዲያ ህዝባችን ከዚህ ታሪክ ምን ልማር ይገባል? የህወሓት ዋናው መለያ ከእፍረት የጸዳ ክህደት መሆኑን ነው። ህወሓት ሁልጊዜም በሌሎች ደም ላይ የስልጣን መሰላል መገንባቱን ነው። በፋኖና በሸኔ ስም የሚደረጉ የፖለቲካ ቁማሮችም በመጨረሻ ለራሳቸው ለታጣቂዎቹ አስፈሪ መዘዝ ይዘው የሚመጡ መሆናቸውን አሰራር ያሳያል። እውነታው ይህን ይመስላል። ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ